የካሜራው ዓለም ድንገት ተናውጧል። ማይክና ድሮን ብቻ ሲያመርት የነበረው ግዙፉ ተቋም DJI ድንገት በአዲስ ካሜራ ብቅ ብሏል። ይሄ ደግሞ ሁሉንም አስደንግጧል። ሶኒ በበኩሉ የሜጋፒክሰል ንጉስነቱን ለማስከበር 80 ሜጋፒክሰል ካሜራ ይዞ ከች ብሏል። ኒከንስ የሆሊውድ ሲኒማ ቴክኖሎጂ ሲኒማ ካሜራን ወደ እጁ አስገብቷል። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ዛሬ በካሜራ ቴክኖሎጂ ተከስተናል። በ2026 ይመጣሉ ተብለው የሚጠበቁ ምርጥ ካሜራዎችን ይዘን ቀርበናል። ምንድን ናቸው? አብረን የምንመለከት ይሆናል። አብራችሁን ቆዩ። የመጀመሪያው ትልቁ ሰርፕራይዛችን DJI ነው። DJI በምን ተከሰተ? DJI አሁን ወደ ሚረርለስ ካሜራ ገበያ በይፋ ለመግባት መዘጋጀቱ ተረጋግጧል። ይህ ደግሞ የካሜራውን ዓለም ሙሉ ለሙሉ ሊቀይር ይችላል። DJI አዲሱ ካሜራው ባለ 44 ሜጋፒክሰል ፉል ፍሬም ሴንሰር ይኖረዋል። ይህ ቁጥር ዝም ብሎ የመጣ ሳይሆን ሆን ተብሎ የተመረጠ ነው። 44 ሜጋፒክሰል ለፎቶም ሆነ ለቪዲዮ ፍጹም የሚባል ምርጫ ነው። ለንግድ ሥራ የሚሆኑ ጥራት ያላቸው ፎቶዎችን ለማንሳት የሚያስችል ከመሆኑም በላይ ጥርት ያለና ሲኒማቲክ የሆነ ቪዲዮ ለመቅዳት አመቺ ነው። DJI ካሜራ ከሲግማ እና ከተለያዩ ካሜራ ሌንሶች ጋር ማውንት መደረግ የሚችል መሆኑም ታውቋል። ከዚህ በተጨማሪም DJI እንደ ድሮኖች ሁሉ ካሜራው ሳይሞቅ ለረጅም ሰዓታት 8K ቪዲዮዎችን መቅዳት እንዲችል ተደርጎ የተሰራ ነው። እንዲሁም አውቶ ፎከስ በጨለማ እንኳን በፍጥነት ፎከስ የሚያደርገው የላይዳር ቴክኖሎጂ በውስጡ ተካቷል። እንዲሁም ምስሎቹ ገና ከካሜራው ሲወጡ እጅግ ማራኪ ናቸው። DJI ታዲያ ከሌሎቹ ካሜራዎች በምን ይለያል ከተባለ DJI ዝም ብሎ ካሜራ ሳይሆን ሙሉ ሲስተም ነው ይዞ የመጣው። ከማይክሮፎን ከድሮን እና ከስልክ ጋር በቀጥታ መገናኘቱ ለቪዲዮ ሰሪዎች ስራን በጣም ያቀላል። ሁለተኛ ነገሩ ከካሜራነት አልፎ ወደ ሲኒማነት ተሸጋግሯል። ኒከን Z8 እና ኒከን Z9 ወደ ኒከን ስንመጣ ደግሞ ነገሩ ከካሜራነት አልፎ ወደ እውነተኛ ሲኒማነት ተሻግሯል። አዳዲሶቹ ኒከን Z8 እና Z9 የተሰሩት ለከባድ ቪዲዮ ስራዎች ነው። ኒከን ሬድ ዲጂታል ሲኒማ ካሜራ ኩባንያን በመግዛቱ ትልቅ ለውጥ አምጥቷል። አሁን እነዚህ ካሜራዎች የሬድ ፕሮፌሽናል የቪዲዮ ቴክኖሎጂን በውስጣቸው አካተዋል። ዋና ብቃቶቻቸው 8.3K ቪዲዮ ያለምንም መሞቅ ረጅም ሰዓት ጥራት ያለው ሲኒማቲክ ቪዲዮ መቅዳት ይችላሉ። ሮ ቪዲዮ ኤዲት ስናደርግ ቀለሙን እንደፈለግን እንድንቀያየር የሚያስችል ሰፊ እድል ይሰጠናል። አስተማማኝነት በማንኛውም የአየር ሁኔታ አስቸጋሪ ቦታዎች ላይ በጽናት የሚሰሩ ታንኮች ናቸው። ለቪዲዮ ኤዲተሮችና ለፊልም ሰሪዎች ኒከን በ2026 ምርጥ ምርጫ ሆኖ ብቅ ብሏል። ካነን ደግሞ ለቭሎገሮች አዲስ ነገር ይዞ መጥቷል። ካነን G7X Mark IV ካነን G7X Mark IV የቭሎገሮችን ህልም ሆኖ አደረገው። ብዙ ጊዜ ጥሩ ቪዲዮ ለመቅረጽ ትልቅ ካሜራ መያዝ ግዴታ ይመስላል። ነገር ግን ካነንን ያመለካከት በG7X Mark IV ቀይሮታል። ይህ ካሜራ ለይዘት ፈጣሪዎች ወይም ለኮንተንት ክሬተር የተዘጋጀ ፍጹም መሳሪያ ነው። ለምን ለቭሎገሮች ምርጥ ምርጫ ሆነ? የመጀመሪያው ተንቀሳቃሽነት በኪስ ውስጥ ሆኖ ለመንቀሳቀስ ስለሚረዳ እጅግ ቀለል ብሎ የመጣ ካሜራ ስለሆነ ነው። የላቀ ቪዲዮ ጥራት 4K ቪዲዮዎችን 60 ፍሬም ፐር ሰከንድ ማለትም የቪዲዮ እንቅስቃሴዎች እጅግ ለስላሳ ስሙዝ ጥርት ያሉ ይሆናሉ ማለት ነው። በተለይ ፈጣን እንቅስቃሴ በሚበዛባቸው ብሎጎች ላይ ይህ ባህሪ ትልቅ ልዩነት ይፈጥራል። ካነን የሰው አይን መከታተያ ቴክኖሎጂ አይ ትራኪንግም ወደ ሌላ ምዕራፍ ከፍ አድርጎታል። ካሜራው ምንም አይነት መንቀሳቀስ ቢኖር የትኩረት ማጣትን ችግር ሙሉ ለሙሉ ይቀርፋል። ሌላኛው በዝቅተኛ ብርሃን የሚሰጠው ብቃት ሎው ላይት ፐርፎርማንስ
ፀሐይ ስትጠልቅ ወይም ወደ ቤት ውስጥ በትንሽ ብርሃን ቪዲዮ ስትቀርጽ አብዛኞቹ ካሜራዎች ኖይዝ ችግር ይገጥማቸዋል። G7X Mark IV ግን በላቀ የሴንሰር ቴክኖሎጂ ጨለማ ቦታዎች ላይ እንኳን ጥርት ያለ ሕያው ምስልን ይይዛል። የዘጠናዎቹ ትዝታ የሆነው ፉጂ ፊልምስ X-T6ን ደሞ ይዞ መጥቷል። ወደ ፉጂ ፊልም ስንመጣ ነገሩ የቴክኖሎጂ ብቻ አይደለም፣ ስለ ስሜትም ጭምር ነው። አዲሱ ፉጂ ፊልም X-T6 ያንን የምናውቀውን ክላሲክ መልክ ይዞ ነገር ግን በውስጡ እጅግ ዘመናዊ የሆኑ የቪዲዮና የፎቶ አቅሞችን አጭቆ መጥቷል። ይህ ካሜራ 6K ቪዲዮዎች መቅዳት ይችላል። ፉጂ ፊልም አሁን ወደ ሲኒማው ዓለም በከፍተኛ ሁኔታ እየገባ ነው። ከዚህ በተጨማሪ ያለ ትራይፖድ በእጃችን ይዘን ስንቀርጽ እንዳይናወጥ ወይም ደግሞ ሼክ እንዳያደርግ እጅግ ዘመናዊ የውስጥ ማረጋጊያ ስታብላይዘር አለው። የ2026 የካሜራ ዓለም ይህንን ይመስላል። የትኛውን ወደዳችሁት? የዲጂአይን ድፍረት ወይስ የሶኒን ጥራት? ሐሳባችሁን ኮመንት ላይ አስቀምጡ። ቪዲዮን ከወደዳችሁት ላይክን ሰብስክራይብ ማድረግ እንዳይረስ። ለዛሬ የነበረን ይህን ይመስል ነበር። በቀጣይ ቪዲዮ በአዲስ ነገር እስክንመለስ ፒስ